ይህ መልእክት ኢትዮጵያ ውስጥ እየተባደሉ ላሉ የባንክ ሰራተኞች በሙሉ ድምፅ እንሆን ዘንድ ለብሔራዊ ባንክና ለኢትዮጵያ ውስጥ ያሉ ባንክ ሰራተኞች ማህበራት በሙሉ እንዲደርስ ኮፒ ሊንክ ሼር አድርጉላቸው። የእናንተው ሌጋል ክሊኒክ ጠበቃና የህግ አማካሪ ኤፍሬም ተካልኝ ነኝ። ከዚህ በፊት በሰራሁት ቪዲዮ የባንክ ሰራተኞች ሞራላቸውን በማይጠብቅ መልኩ እየተበደሉ ይገኛሉ። ተገደው የአካውንት ሰዎች አካውንት እንዲከፍቱ በየመንገዱ እየለመኑ ይገኛሉ። ብሔራዊ ባንክ ይሄ ሊያስቆም ይገባል። ምክንያቱም ይሄ ፍትሃዊ ውድድር አይደለም። ሰራተኞች ክብራቸውን ሞራላቸውን የማይጠብቅ ስራ ስለሆነ በመመሪያ ሊያስቆም ይችላል የሚለውን ሐሳብ ተከትሎ ለዚሁ መፍትሄው ምንድነው የሚል ጥያቄዎች ብዙ ደርሰው ነበረ። ለዚህ መፍትሄ ነው ብዬ የማስበው እያንዳንዱ ባንክ የሰራተኞች ማህበር አለው። እነዚህ ማህበራት ሰራተኞች ሲበደሉ ለነሱ ሊጮህ ይገባል። ነገር ግን እነዚህ ሰራተኛ ማህበራት ይሄን እያደረጉ አይደለም። ሰራተኞች ትርፍ ሰዓት ሲሰሩ የትርፍ ሰዓት ክፍያ ሲጠይቁ ባንክ ሰራተኞች እየተከፈላቸው አይደለም። የሚሰሩት በአሰሪና ሰራተኛ አዋጅ ቁጥር 1156/2011 መሰረት አንድ ሰራተኛ በቀን ውስጥ 8 ሰዓት ሊሰራ ይገባል ይላል ህጉ አዋጁ። ነገር ግን እነዚህ ባንክ አብዛኞቹ ሰራተኞች ከ8 ሰዓት በላይ እየሰሩ ትርፍ ሰዓት ክፍያ አይሰጣቸውም። መብታቸውንም ሲጠይቁ ማስጠንቀቂያና ማስፈራሪያ እየደረሳቸው ብዙ በደል ሲደርስባቸው መብታቸውን ሲጠይቁ እርምጃ እየተወሰደባቸው ሌላ ቦታ ሩቅ ቦታ እንዲዛወሩ ልቀቃት ብለው እንዲለቅ አድርገው የሚል አይነት አካሄድ እያዛወሯቸው ሳይወዱ በግዱ ከስራ እንዲለቅ በማዛወር እንደ ዱላ በትር እየተጠቀሙ ነው ያሉት እነሱ ኃላፊዎቹ። ስለዚህ የሰራተኞች ማህበር ሰራተኞች መብታቸውን ሲጠይቁ ባንኩን ከሳችሁ መብታቸውን ልታስከብሩ ይገባል። የእናንተ ስራ የተመረጣችሁበትም የሰራተኛ ማህበር የሆናችሁበት ምክንያት ደሞዝም የሚከፈላችሁ የሰራተኞችን መብት እንድታስከብሩ ነው። ይሄን ማድረግ የማትችሉ ከሆነ ወይ በፍላጎታችሁ ስራ ልቀቁ፣ ካለው ግን መብታቸውን አስከብሩ ለማለት ነው። የእናንተው ሌጋል ክሊኒክ ጠበቃ ኤፍሬም ነኝ። ለዛሬ ያለኝ ይሄ ነው። አመሰግናለሁ።